45ኛው ጥያቄ from the following points on the graph f of x equals to minus x square minus 2x plus 7 at which point the slope of the tangent line is the greatest. ስለዚህ slope of the tangent line ነው. so slope of the tangent line ማለት which is derivative ማለት ነው. derivative ማለት ነው. ስለዚህ 45ኛው ጥያቄ f of x given አለ minus x square minus 2x plus 7 አለ ማለት ነው። ስለዚህ f derivative of x የx square derivative ስለዚህ 2x ነው ኔጌቲቭ 2x ይሆናል። ሁለት ትወርዳለች ከሁለት ላይ አንድ ስንቀንስለት ማለት ነው። የ2x derivative ሁለት ይሆናል። የሲደመር የ7 derivative 0 ስለዚህ f prime of x ማለት f minus 2x minus 2 ይሆናል ማለት ነው which is the slope of the tangent line for the graph of f for any value of x ማለት ነው። ስለዚህ የተለያዩ ፖይንቶች ተሰጥተውናል 0 7 ኔጌቲቭ 1 8 2 ኔጌቲቭ 1 እና 1 4 እነዚህ ሁሉ ግራፉ ላይ ይገኛሉ f of x ላይ ይገኛሉ። ስለዚህ የመጀመሪያው እንትን ኤድ ስንሰራ f of 0 የx በx ቦታ 0 ማስገባት ማለት ነው። በx ቦታ 0 ስናስገባው ስለዚህ f derivative at 0 ምን ይሆናል ኔጌቲቭ 2 ሲባዛ በ0 ሲቀነስ 2 ስለዚህ ኔጌቲቭ 2 ሲባዛ በ0 0 ነው ሲቀነስ 2 ኔጌቲቭ 2 ይሆናል ማለት ነው። ቢ f derivative at ኔጌቲቭ 1 ምክንያቱም ኔጌቲቭ 1 8 ነው የተሰጠን ሶ በኤክስ ቦታ ነው የምናስገባው ኔጌቲቭ 1 እናስገባለን which is ኔጌቲቭ 2 ሲባዛ በኔጌቲቭ 1 ሲቀነስ 2 ሶ ኔጌቲቭ 2 ሲባዛ በኔጌቲቭ 1 ፖዚቲቭ 2 ሲቀነስ 2 እኩል ይሆናል 0 ሲ f prime of 2 እንፈልጋለን ማለት ነው። ምክንያቱም 2 minus 1 የሰጠን f prime of 2 ይሄ ማለት 2 ኔጌቲቭ 2 times 2 minus 2 ስለዚህ ኔጌቲቭ 2 ሲባዛ በ2 ኔጌቲቭ 4 ሲቀነስ 2 ኔጌቲቭ 6 ይሆናል ማለት ነው። and d f prime of 1 በኤክስ ቦታ አንድ እናስገባለን ኔጌቲቭ 2 ሲባዛ በ1 ሲቀነስ 2 ስለዚህ ኔጌቲቭ 2 ሲባዛ በ1 ኔጌቲቭ 2 ሲቀነስ 2 ኔጌቲቭ 4 ይሆናል ማለት ነው። ስለዚህ እነዚህ ቫልዩዎች አሉ። ጥያቄው ደግሞ የሚለን which point the slope of the tangent line is the greatest ነው የሚለን። ስለዚህ ትልቁ ከዚህ ሁሉ ከኔጌቲቭ 2 ከ0 ከኔጌቲቭ 6 እና ከኔጌቲቭ 4 ትልቁ 0 ነው። ስለዚህ greatest slope 0 ይሆናል ማለት ነው። ሶ መልሳችን ኔጌቲቭ 1 8 ላይ ይሆናል።